ሰላም ሰላም ቤተሰብ እንዴት ናችሁ? እንደምንከረማችሁ። ዛሬ እስቲ መጠነኛ ካቻፕ እንስራ። የዕለት በዚህ በምናያቸው ግብአቶች ለቤታችን በንጽህናውም ከኬሚካል ነፃ በሆነ መልኩ ካቻፓችንን እንስራ ውዶች። ሰብስክራይብ፣ ላይክ፣ ሼር አትርሱ። ዛሬ እኔ የሰራሁት ካቻፕ በጣም ቆንጆ ነው ብዬ ነው የማምነው። ቤት የሰራነውን እንግዲህ የምንሰራው ነገር በሙሉ ያው ለጤናችንም ለኢኮኖሚያችንም ቤት አለ ብለን የምንለው ያጣፍጥልናል በምንለው ቅመማ ቅመም በኋላም ከስራው ለመረዳት ይኸው እንደምታዩት ነው። በጣም ቆንጆ ነው። ቃሪያም ቆንጆ ነው፣ ጣዕም ይሰጣል። ሎሚም አስፈላጊ ነው። እኔ ይህንን የሰራሁት አይቀመጥም ለዕለት ነው። ያውንም እንደምታዩት አሁን ቀነስ ባረገውም ይሄ አሁን በጣም ጣዕም ይሰጣል። ሎሚም ሎሚ ነው። እስቲ ከስራው እንረዳለን ውዶች። ሰብስክራይብ፣ ላይክ፣ ሼር አትርሱ። ስለምታበረታቱን ከልብ እያመሰገንኩ ነው። ቆንጆ ካቻፕ ነው ብዬ ነው የማምነው። ከአሰራሩም እንረዳዋለን። ወደሚቀጥለው ስራ ቲማቲማችን በዚህ መልክ ይኸው በስሏል። ቆንጆ ቲማቲም ነው። እኔ ለአንድ ቀን የምትሆነኝ ነው የዕለቷን ለመስራት። ያው እንግዲህ በስሏል በዚህ መልክ። የ3 ቀንም የ4 ቀንም እንደየቤተሰቦቻችንም መስራት እንችላለን። ለልዩ ልዩ ማጣፈጫንም እግረ መንገዱን መጠቀምም እንችላለን። በእንደዚህ መልክ በመላጥና ከውስጥ ያሉትንም አንዳንድ ቆሻሻዎች ማለት ጠንከር ይሉብናል ብለን የምንላቸውን እያስወገድን አብረን በዚህ መልክ እኔ የቀኗንም ወይ ለቤት የምጠቀማትን ያህል ያው ከኬሚካል ነፃ ነው። ቤት የምንሰራቸው ነገሮች በአብዛኛው ይጠቅሙናል፣ እናውቀዋለን። ለፒዛም ይሆናል፣ እንደ ማጣፈጫ እንገለገላለን። ለምንለውም ጠብሰንም አብስለንም በምናስቀምጠው እቃ አመችነት ባለው ይሆናል ብለን በምንለው እቃ አድርገን መጠቀም እንችላለን ውዶች። እንግዲህ ውዶቼ ሰብስክራይብ፣ ላይክ፣ ሼር አትርሱ። መጠነኛ የሆኑትን እያደረግን እየሰራን ብንጠቀም ብንሰራና ቤታችን የሆነ ነገር መልካም ነው ብዬ ነው የማምነው። ማጣፈጫ ይሆኑልኛል ብዬ የምላቸውን ብለን የምናምናቸውን ቅመማ ቅመሞችንም ጨምረን አብረን ጥደን መጠቀም መስራት አለብን። ያው ፍሬው ሲፈጭ ይወጣል፣ በመከትከትም ይቻላል። ግን አሁን ይሄንን ከሌሎች ጋር ስለምጥለው ነው በዚህ መልክ። አሁን እንግዲህ እቺ የቀን ነች ብዬ ነው የምለው እኔ። አሁን እቺንም እንደዚህ ነካ ነካ አድርገን መጠነኛ ነው። ሽንኩርትም ከፈት ከፈት አብሮ እንዲበስል ያህል ነው ጣሙን ያመጣልናል። ቀይ ሽንኩርትም በዘይት ጋብሽ መጠነኛ ቀይ ሽንኩርት አድርጌያለሁኝ። ይህንንም እንደዚህ አድርገን በሰል አድርገን ብዙም በሰል ሲል አወጣዋለሁ። ብዙም አብሬም አልፈጨውም። ከፍ ከፍም ብዙም የሚፈጩም ላይኖሩ ይችላሉ። ይሄም ለጣም ነው ቆንጆ ለሆድም የሚያመች ነገር ነው የሚሆንልን። እንደዚህች እያደረግን ቆሻሻዋን አስወግደን በዚህች መልክ ይሄም ሲበስል አብሮ ጣሙን ነካ ነካ ያደርገዋል እንጂ ይወጣል። የሮዝመሪ እንጨምራለን። ሁሉ ነገር ጣም እንዲያመጣልን ነው። በዚህች አድርገን ውዶች እንጥደዋለን። እንደሚታየው በስሏል በራሱ ውሃ። ቅመማ ቅመሙን ጣምንም ይዞ እነዚህ አብረው እንዳይፈጩ ትንሽ የማቃጠል ባህሪ ያላቸው ለሆድም ከዳቦም ጋር በአብዛኛው አንዳንድ ነገር እናበላለን በምንለው ይኸው እንደዚህ እያደረግኩኝ እያወጣሁት ነው። በአብዛኛው ከቲማቲሙና ከነጭ ሽንኩርቱንም እንደዚህ ያወጣዋለሁኝ። ብዙም ሳላስወግድ አሁን ይሄንን መፍጫት ነው እንግዲህ
እቤት አለን በምንለው እቃ መፍጨት እንችላለን። ይኸው እንደሚታየው በሰል ብሏል። የቀኗን እኔ አሁን ለቀን ያዘጋጀሁት የቀኗን እንደዚህ አድርጌ ለመክሰስ ነው። በአጋጣሚ ሁኔታ መጠነኛ ድንች ጥብስ አዘጋጅቻለሁኝ። በሱ አድርገን ለመመገብ ይሄ ይጠላል። እንግዲህ እኔ ያው በአጋጣሚ ሆኖ በዚህ በጥሩ ሁኔታ ተፈይቷል። እንተ ራሱ መጥበሻው ላይ መፍጫው ላይም ያስታውቃል። አሁን እንግዲህ እንደምታዩት ይችን እንደገና ደግሞ በመጠነኛ ዘይት ጥብስ እናረጋትና እንደገና ደግሞ ቅመማ ቅመም ይሆናሉ ብለን በምንለው ዘይቷን እንደዚህ አድርገን መጥበሻ ላይ አድርጌያለሁኝ። አሁን እንግዲህ እንደምታዩት በዚህ መልክ ተፈጭቷል። ቆንጆ ሆኗል። እንደዚህ በስሏል። መጠነኛ በርበሬ ቆንጆ ነው የሚሆንልን። እኔ እንኳን ለከለር ብዬ ነው እንጂ ተጠቀምኩት። ባንጠቀምም እንችላለን እንደየፍላጎታችን። ይሄ የቀረፋ ፓውደር ነው። ትንሽ ቅመማ ቅመሞችን ጨምሬያለሁ። ይሄ ትንሽ ልጆች ደስ ይላቸዋል ብዬ ነው። ይሄ እንደ ስኳር ነገር ነው። ራሱን በራሱ ጣፋጭነት ስላለው ጨው ነው። ያው እንግዲህ ምንም ነገር የሚፈልገው ነገር የለም። ለድንችም ሆነ ለልዩ ልዩ ማባያ ጥሩ ነገር ነው። ይሄ ቀረፋ ቁንዶ በርበሬ ነው። በራሱ ሽታውም ደስ ይላል። በእውነት ነው ማለት ሽታውም ደስ ይላል። ቤተሰብ ላይክ ሼር አትርሱ። ዛሬ እኔ የሰራሁት ካቻፕ በጣም ቆንጆ ነው ብዬ ነው የማምነው። ቤት የሰራነውን እንግዲህ የምንሰራው ነገር በሙሉ ያው ለጤናችንም ለኢኮኖሚያችንም ቤት አለ ብለን የምንለው ያጣፍጥልናል በምንለው ቅመማ ቅመም በኋላም ከስራው ለመረዳት ይኸው እንደምታዩት ነው። በጣም ቆንጆ ነው። ቃሪያም ቆንጆ ነው፣ ጣዕም ይሰጣል። ሎሚም አስፈላጊ ነው። እኔ ይህንን የሰራሁት አይቀመጥም፣ ለዕለት ነው። ያውንም እንደምታዩት አሁን ቀነስ ባረገውም ይሄ አሁን በጣም ጣዕም ይሰጣል። ሎሚም ሎሚ ነው። እስቲ ከስራው እንረዳለን ውዶች። ሰብስክራይብ፣ ላይክ፣ ሼር አትርሱ። ስለምታበረታቱን ከልብ እያመሰገንኩ ነው። ቆንጆ ካቻፕ ነው ብዬ ነው የማምነው። ከአሰራሩም እንረዳዋለን። ወደሚቀጥለው ስራ